ፍቅር ሁልጊዜ በአንድ ትልቅ ማዕበል አይፈርስም። አንዳንዴ በግንቡ ስር ሰተት ብለው በሚገቡ በአይን በማይታዩ ትናንሽ ጠብታዎች ቀስ በቀስ ይናዳል። ይቅር ያላልኳቸው ትናንሽ ቁስሎች የምንላቸው እነዚህ ናቸው። በወቅቱ ለመናገር ምን አጋነንሽ እንዳይባል ተፈርተው ለጠብ እንዳይጋብዙ ተብለው በዝምታ የተዋጡ ነገር ግን በልብ ጓዳ ውስጥ ተከማችተው የሚቆዝሙ የሐዘን ጠብታዎች። እነዚህ ቁስሎች ትልቅ ክህደት ወይንም ከባድ በደል ላይሆኑ ይችላል። ምናልባት ያልተመለሰ የናፍቆት ስሜት፣ ችላ የተባለች አንዲት የደስታ ቀን፣ ስሜትን ያልመጠነች ቀዝቃዛ ምላሽ ወይንም ያለ ቦታ የመጣ ሻካራ ቃል ሊሆኑ ይችላሉ። እያንዳንዳቸው በተናጠል ሲታዩ ቀላል ይመስላል። ሆኖም ጊዜ እያለፈ ሲሄድ እነዚያ ጥቃቅን ስብራቶች አንድ ላይ ተሰባስበው በልብና በልብ መካከል የማይሻገር ቋጥኝ ይፈጥራሉ። ሰውነትን የሚያደግመው በሽታ ባንዴ እንደማይመጣ ቀስ በቀስ የውስጥንም አቅም እያሟጠጠ እንደሚሄድ ሁሉ እነዚህ ትናንሽ ቁስሎች የፍቅርን የልብ ትርታ በዝምታ ያዳክሙታል። አሳዛኙ እውነት ግን ብዙዎች ግንኙነታቸው የፈረሰው በድንገተኛ አደጋ ይመስላቸዋል። ነገር ግን የረሱት አንድ ነገር አለ። ያንን ግንኙነት መሰረቱን ያናጋው ለዓመታት ሳይታከም የቆየ እነዛ ትንሽ ቁስሎች ክምችት መሆኑ። ይቅርታ ያልተደረገለትና በግልጽ ያልተነገረ ትንንሽ ቅሬታ ውሎ አድሮ ወደ ትልቅ ጥላቻና መራራቅ መቀየሩ አይቀሬ ነው። ፍቅርን የሚገለው እኮ ታላቅ ጩኸት ብቻ አይደለም። በዝምታ የሚንከባለለው የሰውን ስሜት ቀስ በቀስ የሚያቀጭጨው ያልተነገረም ቅሬታ ጭምር እንጂ። ስለዚህ ፍቅር ውበቱን ጠብቆ እንዲኖር ከተፈለገ ትናንሽ ቁስሎችን ነገ ይድናሉ ብሎ በቸልታ ማለፍ ሳይሆን በግልጽ መነጋገርና አውጥቶ መጣል ያስፈልጋል። ልብ የፍቅርና የሰላም ንጹህ ማረፊያ እንጂ የቅሬታ መጋዘን መሆን የለበትም። ዛሬ ያልታከመች አንዲት ትንሽ ቁስል የነገን ትልቅ ፍቅር ልታሳጣ ትችላለች። ስለዚህ ቅሬታዎችን ቆርጠን እንጣል። በጭራሽ አትገመት።